በቀል ለዚህ ደግሞ በጣም ተዝናንተናል እኛም እናንተኛ ላይ እንደተዝናንተን እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣ ገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካሟን በሶስት ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ስለሷም ጭምር ላሳያት ብዬ በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? ውሸት ነው እንጂ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ከአንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤ እሺ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። ወርታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ እየቀለድሽብኝ ያለሽው። ማን የቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በዚህ ማን የቀለደው? ሩታዬንም ብቻ መልሽልኝ። እኔ ላይ እየቀለድሽብኝ ነው ወይ ያለሽው? እኮ ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ። ማለት አሁን የቀለድኩት አንተ ብዙ ጊዜ ስትቀልድ ኖርሃል ህይወቴ ላይ ብዙ ነገር ላይ የተበቀልሽ መስሎሻል? ለአንቺ የተበቀልሽ መስሎሻል? ተረጋጋ። አንተ ራስህ እንዳረሳ ካላደረኩሽ እኔ አብርሃም ሞቻለሁ። ኧረ ለምን ትሞታለህ ደግሞ ማለት ነው። እንደዚህ እንደተጫወትሽብኝ ደግሞ አትቀሪ። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው ታውቂኛለሽ ምን እንደማመጣ ገና ከአሁኑ በዚህ ጭንገላግላል። በሶስት ቀን ጨዋታ ስላለሽ እንዳይመስልሽ። እሺ ሰው ስላለሽ እንዳይመስልሽ። ይጸጽትሻል በደንብ እንደሚጸጽት። ሰውም ከሰውም በላይ ነው ያላት። በጣም ደደብ አይባልም። አታር ጀግና 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 ሲሏት ጀዝባ አረፈችው እኮ። ውይ ሩቴ፣ እኔ የምታሳዝነኝ ነገር ቢኖር እያወቀች የሚመስል እያወቀች የመሰላት የምትሳሳትበት ነገር። ውይ አንዳንዴ እኮ ሰው ሲያጠፋም ሲሳሳትም እዚህ ጋር ተሳስተሃል ልክ አይደለም እዚህ ጋር እንደዚህ ብሎ ካልታረመ ሰው ስህተት ከስህተቱ ማወቅ አይችልም፣ መታረም አይችልም። ሁሌ ትክክል እየሆነ ስለሚመስለው መሳሳቱ ላይ ይቀጥልበታል ማለት ነው። አንዳንዴ ምንም ብትወዱት ሰው ምንም ብታከብሩት ምንም ብትከታተሉት ስህተት ሲሰራ ግን እዚህ ጋር ስህተት ሰርተሃል ብላችሁ አርሙ። እኔ አሁን ሩታ የዛሬ መሳሳቷ ሰበብ ምክንያት የሆኑ ጓደኞቿ ናቸው ብዬ ነው የማስበው። ምክንያቱም ትክክልም ስትሆን ሳትሆንም ጀግና 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 ብለው ስለሚያጀግኗት ነው አሁን እዚህ ጋር በጣም ስህተት የሰራችሁ። ገብቷችኋል አይደለ? አሁንም ባሏ አሳልፋ ለሌላ ሰው እየሰጠችው ነው ያለችው። እንግዲህ ከሄርሜላ መቀማት ምን ማለት ነው? እንግዲህ በቃ የሆነ ገደል አስገባሁት በቀል ነው። ምን ማለት ነው? በዚህ በኩል በዚህ ልክ በቀል እንዴት? ሰው ካልወደዱት ልጅ አይወለድለትም። አለቀ። ወዳው ፈቅደው አፍቅራውም ጭምር ነበር ያገባችው ልጁም የወለደችለት አይደለ? እዚህ ጋር በቀል ምን አመጣው? ድሮም ስትንዘላዘል አወኩ ስትል ያወቀች እየመሰላት ባጠፋችው ጥፋት ነው አይደለ? አብርሽ ሌላ ሰው እጅ ላይ የወደቀው ሌላ ሰው ሄርሜላ ይህንን ክፍተት ተጠቅማ ነው የገባችው እንጂ ሩታ አብርሽን ፍቅር ሰጥታው በፍቅር እየኖሩ ቢሆን ጥሩ ፍቅር እየሰጠችው ባል ከሚስቱ የሚፈልገውን ነገር ካገኘ በጭራሽ ሌላ ሴት ማየት አይችልም። በጭራሽ አይኑ ይታወራል። ፍቅር ይፈልጋል፣ ወንድ እንክብካቤ ይፈልጋል አይደለ? ሲወጣ ሲገባ ሰው ከተጨቀጨቀ ቤቱ ሲመጣ ፍቅር ከሌለ ደስታ ከሌለው ወጣት ነው አብርሃም አይደለ? እሷም ወጣት ናት። ነገር ግን የፍቅርና የትዳር አያያዝ ስላልቻለችበት ያንን ክፍተት ተጠቅማ ሄርሜላ ገባች። ሄርሜላ እዚህ ጋር ጥፋቷ ምንድን ነው? ምናልባት ይሄ ሚዲያ ላይ ስለሆነ ከሆነ እንጂ ብዙ ሴቶች ብዙ ወንዶች ውጭ የወጡ ወንዶች በማንም ሴት ይቀማሉ፣ ማንም ሴት ይወስዳል አይደለ እንዴ? ይሄ እኮ የሄርሜላ አዲስ አይደለም፣ የአብርሃምም አዲስ አይደለም። ያ ምንድን ነው? አንዳንዴ ጥፋት የኔ ምንድን ነው? ምን ስላጎደልኩበት ነው ባሌ ሊሄድ የቻለው ወይም ፍቅረኛ የሌላ ሴት ጋር ሊሄድ የቻለው ለምንድን ነው የሚለውን ጥፋት መጀመሪያ ራስ ላይ ማንበብ ነው። እኔ ምን ስላጎደልኩበት ነው? እዛች ሴት ጋር ምን ስላለ ከእኔ ምን የተለየ ነገር ስላለ ነው እሷ ጋር የሄደው የሚለው ነገር መጀመሪያ ራስን መመርመር ነው አይደለ እንዴ? ተሳሳትኩኝ፣ ከተሳሳትኩኝ አርሙኝ እኔንም እና ሩታ ለአብርሃም የሚገባውን ፍቅር ስላልሰጠችው ስላልተንከባከበችው እንደ ባልነቱ ስላላከበረችው ነው
ወጣ ማለት የጀመረው። ከዛ በፊት እንግዲህ ውድ ወደ እንሶቻቸው የነሱ የአብርሃምም ሆነ የሩታ ውድ ተከታታዮች ከመጀመሪያም ጀምራችሁ ቪዲዮአችሁ እየተከታተላችሁት እንዳለ እኔም ልክ እንደምከታተለው ብዙ ነገር ነው የምንታዘበው አይደለም። ሩታ ገና ያኔ ድሮ አፍቅራው የመጣችበት ጊዜ ከዛ በኋላ እሷን ብሎ ተቀብሎ ትዳራቸው መስርተው መኖር ከጀመሩበት ጊዜ እስከምትወልድ ጊዜ የነበረውን ጊዜ እስቲ የአብርሃምን ትዕግስት እውነት የአብርሃምን ትዕግስት እንዴት እንደተፈታተነችው እስቲ ወደኋላ እንኳን ተመልሳችሁ ቪዲዮቻቸው እዩ። የአብርሃምም ሆነ የሩታ እውነት በጣም ነው እንደውም ለሴት ልጅ ክብር ያለው አብርሃም በጣም ነው ያከበራት፣ በጣም ነው የታገሳት። እንደውም አንዳንድ ሰው ባይሆን አያደርግም። ንጹህ ልብ በንጹህ ፍቅር ስላለው ነው እሱ። አሁን እሷ በቀል አረገችው እንጂ እንግዲህ ንጹህ ልብ እንዳለውና እሱ ጋር ያላለቀ ፍቅር እንዳለ ተመልከቱት። በ3 ቀን መታ ተመለስኩ ብላ ስትለው እንዴት እንደታለለ እንዴት እንደተሸወደ የድሮ ፍቅሩን የድሮ ፊቱን እንዴት እንደመለሰላት አይታችሁታል። እንግዲህ አሁን እዚህ ጋር አብርሃም ጥፋቱ ምንድን ነው? እሱ አሁን በዚህ ልክ በቀል ነው ብላ እንደዚህ አሻፈረኝ ብላ እንደዛ እንትን ልትለው እየቻለችው። እስቲ አሁን የአብርሃም ጥፋት ምንድን ነው? እንደ ወንድምነት እንደ እንትን ስናየው ምንድን ነው ጥፋቱ? ልቡ ውስጥ እኮ ንጹህ ፍቅር ስላለው ነው። ለትዳሩ ክብር ስላለው ነው። ለሴት ልጅ ክብር ስላለው ነው። ያ ሁሉ ክፍተት ተፈጥሮ እንደዛ አድርጋው በወንድሞቿ ሁሉ ለማስደብደብ ደርሳ ያ ሁሉ ነገር አልፎ እንኳን ያ ሁሉ ነገር ትታው እንኳን እንደዛ ስትመለስ አልጠረጠራትም። ቅንጣት ያክል እንኳን አልጠረጠራትም። ንጹህ ፍቅሩን ነው መልሶ የሰጣት። ከሱ ጥላቻ ቢኖር እውነትም እሱ ከሷ ሌላ ሴት መርጦ ሄዶ ቢሆን በጭራሽ አይቀበላትም ነበር። ጠልቷት ወጥቷል፣ ጠልቷታል። ተመልሶ እንትን አይልላትም ነበር። ግን እሱ ጋር ያላለቀ ፍቅር ስላለ ለትዳሩ ክብር ስላለው እንደዛ ስትመጣ ተቀብሏት የድሮ ፍቅሩን ለመመለስ በሞከረበት እንትን ፕራንክ ነው ወይም ደግሞ ለመበቀል ነው ብሎ በዚህ መልኩ መምጣቱ ምንድን ነው? እኔ እኮ አሁን ግራ ገባኝ። እንዴ በፊት ዩቱብ ስለ ፍቅር ሲወራ የፍቅር ታሪክን የምንማርበት ስለ የትኛውም ነገር የምንማማርበት የህይወት ታሪክ ይሁን ብዙ ነገር የምንማማርበት ከአንዱ ሰው የአንዱ ሰው የተሻለ ነገርን የምንቀባበልበት ነው። አሁን ግን ግራ የተጋባ የተወዘጋገበ ነገር ነው እያየን ያለ ነው። ለምንድን ነው በዚህ ልክ እንዴ ሩታ እያወቅኩ ነው እያለች እየተሳሳተች እንኳን እየመጣች ለምንድን ነው ማበረታቻ የሚሰጣት ለሷ? ለምንድን ነው እንዴ? አሁን አንድ ሴት ትዳሯ ላይ በዚህ ልክ እንዴት በጭራሽ ይደረጋል እንዴ? እንደዚህ እንዴት አንቺ ባለትዳርን ወንድ አማለሽ ያ ሁሉ ስላደረግሽው እኔ በ3 ቀን ውስጥ ገደል አስገባሁት ያ ሁሉ እንትናችሁ እንዴት ይባላል? እንዴት ጭራሽ ማይታሰብ ነገር ነው። እንደውም በተቃራኒው መማር ያለብን እኛ ምንድን ነው ወደፊት እንኳን የምናገባው ባል ቢሆን ፍቅረኛችን ሊሆን ይችላል እና ክፍተት ከፈጠርን ክፍተት ካለብን እኛ መጀመሪያ ችግራችን ራሳችን ላይ ነው መስራት ያለብን እንጂ እሱን የወሰደብን ሰው ጋር ግብግብ መፍጠር የለብንም። ለምን ከኛ የሆነ የጎደለው ነገር ስላለ ነው ሊሄድ የሚችለው። ሩታ በጣም ጨቅጫቃ ናት። እውነት ለመናገር በጣም ጨቅጫቃ አሰልቺ ልጅ ናት። እንደው አብርሃም በጣም ታጋሽ የዋህም ስለሆነ ነው እሷን ብሎ በዚህ ልክ ራሱን እንትን እያለላት ያለው እንጂ እውነት ሩታ በጣም ካራክተሯ በጣም የሚያስጠላ ካራክተር ነው ያላት። እውነት ምንም ያወቀች እየመሰላት ስትጎርር ያወቀች እየመሰላት እየተሳሳተች ነው እንጂ እውነት በጣም ከባድ ሰው ናት። አብርሃም በጣም ጎበዝ ነው፣ በጣም ቻይ ነው። እንደውም በጣም ለትዳር የሚሆን ሰው ነው አብርሃም። ግን እሷ አላወቀችውም። በየዋህነቱ ተጠቀመችበት። እውነት በጣም ነው የተጠቀመችበት። ሄርሜላ መጀመሪያም ትክክል ነበረች። እኛ ዝም ብለን አጥበን አሰጣናት እንጂ ሄርሜላ ድሮም ትክክል ናት። ምክንያቱም ፍቅር መስጠታችን ብላታለች እኮ ባላያዝ የባል እንክብካቤ አታውቂም
ነገር ብቻ ነው መጨቃጨቅ ብቻ ነው ብላት ነበረ። ትክክል ናት ሄርሜላ። ሩታ ባሏን ፍቅር ሰጥተው አታውቅም። ጨቅጫቃ ናት። አሁንም ብትቀማ ለሷ ምንም እንትን የሚል ነገር የለም። አብርሃምም ጥፋተኛ ሊሆን አይችልም፣ ሄርሜላም ጭምር ማለት ነው። ድሮም ዘልዛላ ሴት ባሏ ትቀማለች። ዘልዛላ ናት ሄርሜላ። ዘልዛላ ማለት ከሌላ ወንድ የሄደ ሴት ብቻ አይደለም እኮ። ለትዳሩ ክብር የማይሰጥ ሰው፣ ስለ ትዳሩ የማይጨነቅ ሰውም ዘልዛላ ነው። ሩታ ዘልዛላ ናት በጣም በጣም። ይሄ ደግሞ ወንድም ተብዬ ምናምን ሲጀመርም ወንድሙ አይደለም። መጀመሪያ ጃኬት ልበስ በሉት። ይሄ ብርድ አልወጣለትም። እዚህ ምን ይመስላል እንደው ጃኬት ልበስ መጀመሪያ። የሰው ትዳርን ለማፋታት፣ ሰውን ለማበጣበጥ፣ ሰውን ለማጣላት ወይም ዩቲዩብ ቻናል ክፈቱና ወደዛ ገላግሉት። እዚህ እየመጣ ዝም ብሎ እንትን አይበል። ደግሞ ብርድ ያልወጣለት ጃኬት ደርቦ ይምጣ። ምንድነው ይሄ? ምን ይመስላል? ሹቁነ ሲያስጠላ። ሰው ማስታረቅ ይመስል ደግሞ በሱ ቤት አሁን አራዳ ተጫውቶ ነው እዚህ። እውነት በጣም ነው የሚደብረው። በጣም ምን ያሳዘነኝ አብርሃም ነው። እውነት በጣም ያሳዘነኝ ወንድሜ አብርሃምን ነው። የዋህነቱ፣ ንጹህ ልቡ አያስታውቅም። አያችሁት አይደል? በ3 ቀን አሁን ሰው በቀል አለችው፣ ግን እሱ ንጹህ ፍቅሩን ሲመልስ እውነት። ለማንኛውም አብርሃምም ልቡ ይጠገናል፣ ይካሳል። ሩታ ልብ ከመስመር ውጪ ሌላ ዓላማ የላትም። አብርሃምን ለመበቀል ልቡን ለመስበር ነው ዓላማዋ እንጂ ዘልዛላ ናት እሷ። ለትዳር የምትሆን ሴት አይደለችም። እውነት አሁንስ አበዛችው።